بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين وعلى آله وصحبه أجمعين أما بعد يقول سبحانه وتعالى لنبيه عليه الصلاة والسلام وما أرسلناك إلا رحمة للعالمين لعلمات زنة جاء الله كنهم إلى النبي صلى الله عليه وسلم لعلمات زنة يتلاكوناتشو محمد عليه الصلاة والسلام يقول جل وعلا إن شانئك هو الأبتر أنت نيت الله زرق قراطا كالله زنت يتقرط زرق قراطا مالت السنو نبي محمد عليه الصلاة والسلام يتألا كهادي منافق زرق قراطا نبي صلى الله عليه وسلم الله جل وعلا إنا كفيناك المستهزئين تسالاكيዎችን እኛ ባንተ የሚሳለቁ ያንተን ክብር ዝቅ የሚያደርጉ ሰዎችን እኛ በቅተናል ይላቸዋል ነብዩና አለይሂ ሰላቱ ወሰለም። የሳቸውን ክብር የነካ ሁሉ አላህ ተውበት ሰጥቶት ወደ ኢስላም ካልተመለሰ ነገ የውመል ቂያማ የተዋረደ ሆኖ ጀሃነም ይገባል እንጂ ነብዩ ሰለላሁ ዐለይሂ ወሰለም ክብር የትኛውም ከሃዲ የሳቸውን ክብር ዝቅ አደርጋለሁ ቢል ክብራቸው ዝቅ አይልም። ብዙ የዓለም ሙስሊም ይወዳቸዋል፣ ሐታ ጥላት ይመሰክርላቸዋል። ጥላት በጭፍን ያልሆኑ ጥላቶች ማለት ነው፣ ደንቆሮ ያልሆኑ ጥላቶች እንኳን እንደ ሙሐመድ አለይሂ ሰላቱ ወሰላም እዚች ምድር ላይ ትክክለኛ መሪ እንደሌለ ይመሰክራሉ ጥላቶች ማለት ነው። እንደኛ አካባቢ ያለው እንደዚህ እንደ ሰፈር ዱርዬ አባጨጓሪ መሰለ ሰው ነብዩ ሰለላሁ ዐለይሂ ወሰለም ቢሰድባቸው የሳቸው ክብር ዝቅ አይልም። ይሄ በጣም የዝንብ ስራ ነው። ዝንብ ምን ጊዜም ቆሻሻ ነው። ነብዩ ዐለይሂ ሰላቱ ወሰላም የሳቸውን ክብር ዝቅ ለማድረግ መሞከር ልፋት ነው። እንዳውም የሳቸው ስም በተነካ ቁጥር የሳቸው ክብር በተነካ ቁጥር ሙስሊሞችን የበለጥ እንድንወዳቸውና የበለጥ ውደታችን እንዲጨምር ለሳቸው ያለን ፍቅር እንዲጨምር ነው የምታረጉ። ወላሂ ሌላ ምንም የለም፣ ምንም የምትጨምሩት ነገር የለም። አላሁ ጀለ ወዐላ ዝናቸውን ከፍ አድርጎላቸዋል። ወረፈዕና ለከ ዚክረክ ዝናህን ከፍ አድርገንልሃል ይላቸዋል ነብዩ ሰለላሁ ዐለይሂ ወሰለም። ዝናቸውን አላህ ከፍ አድርጎታል። 5 ጊዜ አዛን ሲደረግ ሳትወድ በግድ እጆሮህ ላይ ሙሐመድ የሚለውን ትሰማለህ። ወአሽሀዱ አነ ሙሐመድን ረሱሉላህ የሚለው እንዳንተ ያለው ደንቆሮ ይሰማዋል። እንዳንተ ያለ አባጨጓሬ ሳይወድ በግድ ሲባነን ያድራል። ሙሐመድ የሚባለውን አዛን ትሰማለህ። እንኳን እኛ ልንሸማቀቅ አንተ ሙሐመድ የሚባለውን ስትሰማ የምትሸማቀቀው እንቅልፍ የምታጣ በጥላቻ የታወርክ እንዳንተ ያለ አባጨጓሬ የሆነ ሰው የለም። ነብዩ አለይሂ ሰላቱ ወሰላም የሳቸው ክብር መቼም ዝቅ አይልም። አትልፉ። የናንተም ሰዎች እኮ ወደ እስላም እየገቡ ነው። ሐቁን እየተረዱት እየገቡ ነው። የዛ በስጭት ነው እያናገራችሁ ያለው። በሐቅ መከራከር ሲያቅታችሁ በስድብ በነብዩ ሰለላሁ ዐለይሂ ወሰለም በማንቋሸሽ ያዋረድን መስሏችሁ ነው። ጭራሽ ከላ። ስለዚህ ነብዩ መሐመድ አለይሂ ሰላቱ ወሰላም ዛሬም ነገም ሙሐመድ የሚለውን እቤትህ ተቀምጠህ ሳትወድ በግድ አሽሀዱ አነ ሙሐመድን ረሱሉላህ የሚለውን ትሰማለህ። የዛ ጊዜ አንተ እፈር፣ አንተ ተሸማቀቅ። አንተ ነው ተሸማቀቀው። እኛማ በደስታ ተውጠናል። አልሐምዱሊላህ ረቢል ዓለሚን የሳቸው ኡመት ላደረገን። ሰላሙ አለይኩም ወራህመቱላሂ ወበረካቱ።